ቅዱስ እግዚአብሔር በመካከላችን አንተ ተገኝ፣ ሀገራችን ኢትዮጵያን ሰላም አድርግልን። ተመካክረን ጸልየን ተሳስበን መልካም ሐሳብ ተጋርተን መውጣት እንድንችል እንድትረዳን ቀኑን ላንተ አሳልፈን እንሰጣለን። ለፍቅር፣ ለአንድነት፣ ለሰላም መቆም እንድንችል በአንተ ላይ ያለንን ህብረት እንድታጠናክርልን እንለምንሃለን። አሜሪካን ሀገር የዛሬ 7 ዓመት ነው እንደዛ ሄጄ ነበርና ሳን ፍራንሲስኮ መንገድ ላይ ስንሄድ ልጄ ነበረች መኪና የምትነዳው። ይሄን መንገድ እንደው መቼ ነው ኢትዮጵያ ውስጥ የምጭነው እያልኩ ጭኜ እንደሚመጣ አይነት እያሰብኩ ነበር። ዛሬ ግን አዲስ አበባ ውስጥ መንገዱን አየሁት። ምክንያቱም ያየሁት ነገር ያንን ነበርና የሚያሳየው። ቅድም እንደተባለው ተቃዋሚዎችም ቢቃወሙ የማይገባቸው ሰዎችም ምንም ብሉ፣ እግዚአብሔር ግን ኢትዮጵያን ጠብቋት በእናንተም እጅ አዲስ አበባ ሆና እያየን ስላለ እግዚአብሔር ስም የተመሰገነ ይሁን። ኢትዮጵያ ያለችበት የነበረችበት ታላቅ መንግስት የነበረች ገንዘብ ትሰራ የነበረች ሀገር ነች ኢትዮጵያ። ኤድዋርድ ጊቦን የተባለ ሮማዊ ታሪክ ጸሐፊ ስለ ሮማ አወዳደቅ በተለይ ሲጽፍ ምንድነው ያለው? The decline and fall of the Roman Empire በሚል መጽሐፉ ላይ ኢትዮጵያ በውጭ ጠላቶችና በውስጥ ቦርባሪዎች ወድቃ ዓለምን ተለይታ ዓለምም ኢትዮጵያን ረስቶ ለ1000 ዓመት አንቀላፋች ይላል። ዛሬ ግን ተነስታለች። አላንቀላፋችም። አሁን የሚቀሰቅሱ ሰዎችም አሉ። እግዚአብሔርም ከኢትዮጵያ ጋር ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ዛሬ እነዚህን ሰዎች እግዚአብሔር ሰጥቶን በዚህ አደባባይ በእንዲህ አይነት ሁኔታ መቀመጥ ለኔ ትልቅ እድል ነው። ዳግም እንደተወለድኩ ነው የሚቆጥረው። በመንግስትና በሃይማኖት መካከል ልዩነት አለ የሚል መስመር አለ። መንግስት እንዲህ ነው፣ ሃይማኖት ሌላ ነው የሚል። በዚህ ስፍራ ላይ ደግሞ አብሮ መስራት የሚል ነገር ደግሞ እዛው ተገልጿል። ስለዚህ አብሮ የሚሰራው የቱ ነው? ቀዩ መስመር የቱ ነው? በአብሮ ሰራተኝነት ውስጥ ልማት ላይ ሰላም ላይ ምናምን የሚሉ ሐሳቦች በግልጥ ተቀምጠዋል። የምንናገረው ጥቅላዊ የሃይማኖት ሐሳብ ነው ወይስ ድርጅቶቹን ነው? ሃይማኖታዊ ድርጅቶቹን ነው ትኩረት ያደረጋችሁት? ሃይማኖታዊ ድርጅቶቹ ከሆኑ እንዴት ነው ከነሱ ጋር ተናባችሁ የምትሰሩት? ይሄ ግልጥ መሆን አለበት። ለምን እዚህ ሀገር ላይ ያለ አንድ ነገር ምንድነው? ፍረጃ ነው። ፍረጃ ምንድነው? ለሀገር የሚጠቅም አስተያየት አንድ ሰው ተነስቶ ከተናገረ ፖለቲከኛ ነው ይባላል። ስለዚህ ሃይማኖት መሪው ፖለቲከኛ እንዳይባል ይፈራል። አቅሙን እንኳን ገልጦ መናገር አይችልም፣ መስመሩ ስለማይታወቅ። የሚሰጣቸው አስተያየቶች ከፖለቲካ ፍረጃ ስለሚነሱ ማለት ነው። ስለዚህ መስመሩ በግልጥ ቢታወቅ። ሁለተኛ በጣም ጥሩ ነገር ይሄንን መንግስት ሳላመሰግን የማላልፈው ያለፍንበትን ታሪክ እዛ ጋር ያለው አባቴ እንደው ወደ ኋላ ሄደው ነካ አድርገውታል። ነገር ግን ኢትዮጵያዊነትን ዕውቅና ሰጥቶናል። ለዚህ ነገር ልናመሰግን ይገባናል። እኛ ኢትዮጵያውያን ነን። ኢትዮጵያ የምትባለው ሀገር ደግሞ ትመለከተናለች። በሰራዊት ቢሆን፣ በአመራር ደረጃ ቢሆን፣ በኢኮኖሚው ቢሆን፣ በሁሉ። ለምን ሃይማኖት ቤት ማለት ማህበረሰቡ ሊያመልክ የሚመጣበት ማለት ነው እንጂ ሌላ ስብስብ ሌላ ማህበረሰብ ማለት አይደለም። ወንጌል አማኝ የሆነ የተለየ አንድ ግሩፕ አይደለም። ከሆነ ቦታ ተጭነን አልመጣንም። እኛ እዚህ ሀገር ላይ የኖርን የበቀል እምነታችንም በዚህ ሀገር ላይ የተመሰረተ ነው። ለኢትዮጵያ ለውጥም ለኢትዮጵያ መነሳትም ከመንፈስ ጀምሮ እስከ አካል ድረስ እየሰራን ያለነው በመስራትም ላይ ነው ያለነው። ስለዚህ እዚህ ላይ የተቀመጠው የአገር ባለቤትነት በቀላል የሚታይ አይደለም። ነገር ግን ወደ ታች በመዋቅር መውረድ አለበት። ወደ ታች በመዋቅር ካልወረደ ሐሳብ ተንጠልጥሎ ይቀራል ማለት ነው። እዚህ ዘመን እድል አግኝተን ዛሬ እዚህ ተቀምጠን የምንነጋገር የዚህ ትውልድ መሪዎችና አገልጋዮች ከካውንስሉ መቋቋም በፊት የዛሬ 7 ዓመት 8 ዓመት ወንጌላውያን በፌደራል ጉዳዮች ሚኒስቴር እና ከዛም በኋላ በሰላም ሚኒስቴር ነበር። በተለይም በፌደራል ጉዳዮች ሚኒስቴር ምዝገባ በመናረግበት ሰዓት ታሪክ እንደሌለው ህዝብ የአርብቶ አደር ጉዳዮች
ዶክተሬት ነበር ሲመዘግበን የነበረው። ዛሬ ላይ በዚህ ሁኔታ በአዋጅ ተቋቁመን የህግ ሰውነት አግኝተን አንዳንዶችም ያው ምስክር ሆነው በዚህ ጉባኤ ሲናገሩ እንደነበሩት እነዛ ቀደምት አባቶች ያኔ የከፈሉለትን ዋጋ ዛሬ አንድ ጊዜ ተነስተው ከአባታቸው እቅፍ ይህንን ቢያዩ ኖሮ ምን ያህል ደስ በተሰኙ። ዛሬ ያለው ትውልድ የትላንት መሰረት ስለሆነ ከዚህ የተነሳ እንደ ተራ ማህበር፣ እድር፣ እቁብ እንደ እምነት ሳንቆጠር ቅድም የተነሱ ሐሳቦች ሁሉ እንደተያዙ ነው። እንደ እምነት ሳንቆጠር ከነበርንበት ዛሬ በአዋጅ ቁጥር 1208 በአዋጅ ተቋቁመን ከ35 ሚሊዮን በላይ የሚቆጠረው የወንጌል አማኝ ከመንፈሳዊ ስራዎቻችን ባሻገር ከመንግስት ጋር ጎን ለጎን በመሆን በማህበረሰብ ልማት ዘርፍ ሁለንተናዊ የሆነውን ተግባር እያከናወን እንገኛለንና ለዚህ ሁሉ ክብርን ለእግዚአብሔር እንሰጣለን። የተነሱ የፍትህና የመልካም አስተዳደር ችግሮች አሉ። እነዚህን ችግሮች ለመፍታት ከክብርት ከንቲባችን ጀምሮ የከተማ መስተዳድሩ ሰፊ ጥረት ሲያደርግ እንደቆየ እናውቃለን። አሁንም ጥረት እያደረገን ያለው እዚህ የቀረቡ ጥያቄዎችንም ያልተነሱትንም በጽሁፍም በአካልም ተገኝተን አቅርበናል። የከተማ አስተዳደሩ የፈታቸው በርካታ ችግሮች አሉ። ለዛ ምስጋናችንን እናቀርባለን። ሌሎች ወደፊት ሊፈቱ የሚችሉ ከተማ አስተዳደሩ በሚያስቀምጠው አቅጣጫ መሰረት በመነጋገር በመወያየት ሊፈቱ የሚችሉ የመልካም አስተዳደር ችግሮች፣ የካቢኔ ውሳኔ አለመፈጸም፣ ቦታ እንዲዘጋጅ ወደ መሬት ማኔጅመንት ደብዳቤ ተልኮ ቦታ የለም ተብሎ የተቀመጡ የተወረሱ ቤቶች አለመመለስ፣ ተጨማሪ የመካነ መቃብር ስፍራ፣ የታክስና የስነ ምግባር ጉዳዮች፣ የስራ ግብር ጉዳዮች፣ የጉምሩክ ቀረጥ ለምሳሌ የመጀመሪያውና ትልቁ ዓላማ ተገቢ ያልሆኑ ብዥታዎችን ማስወገድ ነው። ይሄ መሰረታዊ ጉዳይ ነው። ሌሎቹን ጥያቄዎች ለመመለስ መሰረታዊ ጉዳይ ላይ መግባባት በጣም ያስፈልጋል። የሃይማኖት ተቋማትን አሁን ያለው የመደመር መንግስት እንዴት ነው የሚመለከተው? የሚመለከተበት መነጽርና እሳቤ ምን ይመስላል የሚለው ላይ እኩል ሁሉም የያዘው አይመስለንም። እዛም እዚህም ከሚያጋጥሙን ክፍተቶችና አንዳንድ ሁነቶችና ሁኔታዎች ስንነሳ ግልጽነት ያስፈልጋል የሚል ነው። ይሄ ደግሞ ለወንጌል አማኞች ብቻ ሳይሆን ለኢትዮጵያ ኦርቶዶክስ ቤተክርስቲያንም ለሙስሊሙም ለወንጌል አማኞችም የተዘጋጀ ነው። ከታች ጀምረን በርከት ያለ ሰው ይሳተፍበት ዘንድ መድረኮች እያዘጋጀን መተናል። ዛሬም እዚህ መድረክ ላይ እንዳየነው ይሄም በቂ እንዳልሆነ ከዚህ በላይ መወያየት እንዳለብን የመወያየት ፍላጎቱም እንዳለ የሚያሳይ ነውና ዋናው ዓላማ ይሄ ነው። ሰምታችሁታል። ግን አንዳንድ ሁኔታዎችን መድገም ለማስረጽ ያገለግላል ብዬ ስለማስብ እኔም አንዳንዶቹን መለስልበታለሁ። አንዱ የመደመር መንግስት ወንጌላውያንን የእምነት ተቋማትን የሚመለከተው ኢትዮጵያ ስትገነባ ኢትዮጵያ ዛሬ የያዘችውን ቅርስ ስትይዝ የያዘችውን ቅርስ ብቻ ሳይሆን በልማቷም በሰላሟም በሀገረ መንግስቷም ግንባታ ውስጥ የወንጌል አማኞችም ማገርም ዋልታም ሆነው አብረው ሰርተዋል የሚል ግልጽ አቋም አለው። መንግስት ግልጽ እይታ አለው። ይሄንን ያምናል። ሁለተኛው ትውልድን በመገንባት ትልቅ አስተዋጽኦ አድርገዋል። በማስተማር ቴክኖሎጂ ወደ ኢትዮጵያ እንዲገባ፣ ዘመናዊ ትምህርት ወደ ኢትዮጵያ እንዲገባ፣ ከኢትዮጵያም ደግሞ የኢትዮጵያ ልጆች ወጥተው በስኮላርሺፕ በተለያዩ እድሎች ውስጥ ተሳታፊ ሆነው እንዲማሩ ከዓለም እንዲተዋወቁ ዓለም ስልጣኔ ላይ መድረስ እንዲቻል አስተዋጽኦ አድርገዋል። ይሄንን እውቅና በሚገባ እንሰጣለን። የህዝብ ለህዝብ ግንኙነት እንዲዳበር ማድረግ ላይ የኢትዮጵያ ወንጌላውያን አማኞችም ትልቅ አስተዋጽኦ አድርገዋል። ህዝቦች በሰላም አብረው እንዲኖሩ፣ አንድነታቸው እንዲጠናከር ወንጌል ፍቅር ነው ብለው አስተምረዋል። ከእምነታቸው አባል የሆኑትን ብቻ ሳይሆን ሰውን ሁሉ መውደድ፣ ሰውን ሁሉ በፍቅር ማየት፣ ለሰው ልጅ መጸለይ፣ በሰው ልጆች መካከል ሰላማዊ ግንኙነት እንዲኖር ማድረግ ላይ የተደረገውን አስተዋጽኦ በሀገር ግንባታ አይን
መንግስታችን እውቅና ይሰጠዋል፣ አስተዋጽኦም አድርጋቸዋል። አራተኛው ከታሪክና ቅርስ ጥበቃ አንጻር የተደረገው ነው። የኢትዮጵያ ወንጌል አማኞች ከኢትዮጵያ ታሪክና ቅርስ የተነጠሉ አይደሉም፣ አካል ናቸው። ፓርት ኤንድ ፓርሰል በመጠበቅም እነኚህ ታሪኮች ኢትዮጵያን ያስተዋወቋት ቅርሶች ኢትዮጵያ የምትታወቅባቸው ትላልቅ ታሪኮች እንዲሰሩ እንዲጻፉ ማድረግ ውስጥ ድርሻቸውን ተወጥተዋል። በተለይም በዲፕሎማሲ ይህንን በማስተዋወቅ ቱሪስቶች ወደ ኢትዮጵያ እንዲመጡ እንዲያውቁ በማድረግ በሚሽነሪም በሌሎች ተልእኮቻቸውም ያደረጉት አስተዋጽኦ መንግስት እውቅና የሚሰጠውና በታሪክም የሚመዘገብ እንደሆኑ እዚህ ላይ ምንም አይነት ብዥታ እንዳይኖር ነው። በሀገር ግንባታ ሀገር ስትገነባ በተለይ በልማት የሃይማኖት ተቋማት የወንጌል አማኞችን በሚገባ ኢትዮጵያ ማልማት ውስጥ አስተዋጽኦ አድርጓል። የቅርብ ጊዜ አረንጓዴ ልማት እንኳን ታላቅ ምስክር ነው። ስራን በማበረታታት በኩል ስንፍናን በመዋጋት በኩል ያደረጉት አስተዋጽኦ መንግስት በሚገባ እውቅና የሚሰጠው አስተዋጽኦ አድርጓል ብሎ የሚያምንበት እንደሆነ ማየት ነው። ይሄንን አስተዋጽኦ የላችሁም እናንተ አካል አይደላችሁም የሚል ካለ የግለሰብ ችግር ነው። የቆየ ለዘመናት አንዳንድ የተዛቡ ነገሮች ባንዴ አይቀረፉም። መንግስት ግን እንደ መንግስት አቋሙም ይሄ ነው። አመራርም ሲሰጥ የመንግስት አገልጋዮችም በዚህ እሳቤ እንዲያገለግሏችሁ የሚያደርግ መሆኑን ነው የምናይበት። አግባብ ይሄ ከሆነ ስናገለግላችሁ የምንከተላቸው አሰራሮች፣ መርሆች በመጠኑ ላንሳቸው። ቅድም በዝርዝር ተነስቷል። እሱን ደጋግመ መነጋገር ያስፈልጋል። እነኚህ መርሆች አንዱና የመጀመሪያው እኛ መንግስት ነን፣ እናንተ ሃይማኖት ተቋማት ናችሁ። ይሄ ማለት ስለ ሴኩላሪዝም ማለት ነው። የተለያየነን ከተልእኮ አንጻር ማለት ነው። የምንሰራው ስራ አይደበላለቅም። ስራችን መንግስታዊ ሃይማኖት የለን፣ ሃይማኖታዊ መንግስትም የለን። በኢትዮጵያ ውስጥ መንግስት ሴኩላር ነው። ይሄ ማለት ከአብሮ መስራት ጋር ይምታታል ላላችሁት፣ አዎ የግንዛቤ ችግር አለ፣ ብዥታዎች አሉ። እኛ መንግስት ቤት ውስጥ ሃይማኖታዊ ተግባራትን አናከናውንም። የመንግስት አገልግሎትን ነው የምንሰጠው። በገለልተኝነት ነው የምናገለግለው። ስርዓተ አምልኮ አይደረግም መንግስት መስሪያ ቤት ውስጥ። መንፈሳዊ ተግባራት የሚከናወኑት በመንፈሳዊ ቤቶች ውስጥ ነው። በመንፈሳዊ ቤቶች ወይም ደግሞ በሃይማኖት ተቋማት ወንጌላውያንን ጨምሮ እንደዚህ ስበክ፣ በዚህ መልክ አስተምር፣ በዚህ መልክ አምልክ፣ ዶክተሪኑ እንዲሁን አይልም። መንግስት ጣልቃ አይገባም እያልን ነው። ይሄን የምትወስኑት ራሳችሁ ናችሁ ነው እያልን ያለ ነው። የሀገሪቱን ህግ እስካልጣሰ ድረስ፣ የሀገሪቱን ህገ መንግስትና አሰራር እስካልጣሰ ድረስ፣ የሀገሪቱን ህግ እስካከበረ፣ አሰራር እስካከበረ ድረስ መንፈሳዊ ተግባራት እንዴት መተግበር እንዳለባቸው በቤተ እምነቱ ውስጥ የአስተዳደር ስርዓቱም ጨምሮ የቤተ እምነቶቹ ሙሉ ስልጣን ነው። መንግስት ጣልቃ አይገባም ነው። ይሄንን በዚህ በኩል እናንተ ዘርዝራችሁ እዩት። ሌሎችን ጉዳዮች ዋናው መርሁ ይሄ ነው እያልኩ ነው። በመንግስታዊ ተግባራት ውስጥም ቤተ እምነቶች መተው እንደዚህ አድርጉ፣ በዚህ መልክ አድርጉ፣ አታድርጉ ብለው ለመንግስት ህግም ሊያወጡ መንግስትንም በዛ ደረጃ ሊመሩ አይገባም። በሌላ በኩል በአሁኑ ዘመን ፈተና እናየው ካልን ደግሞ ፖለቲካ ተግባራትን ቤተ እምነት ውስጥ አንተገበርም ነው። ሃይማኖታዊ ሽፋን ይዘው ወደ ቤተ እምነት እየተገባ ያለውን የፖለቲካ አዝማሚያ በምንም አይነት መንግስት አይደግፈውም። ይሄንን አብረን መከላከል አለብን። መንፈሳዊ ቤቶች የጸሎት ቤቶች ናቸው፣ መንፈሳዊያን ናቸው። እኩል እናገለግላለን። እኩል ለማገልገል ጥብቅ የሆነ መርህ እንከተላለን። ሁሉንም ኢትዮጵያ የብዝሃ ሃይማኖት ሀገር ናት። እነኚህን አሁን እንኳን እዚህ በወንጌላውያን እንኳን ስንት ስም ጠርተናል። በካውንስሉ ስር አንድ ናቸው አውቃለሁ። በህብረቱ ስር አባል ናቸው። ይሄ እንዳለ ሆኖ ነገር ግን አባል ወደ ሆነበት ቤተክርስቲያን ቤተ እምነት የሚያዳላ ወይም ደግሞ አባል ያልሆነለትን የሚገፋ የመንግስት አሰራር ካለ ሀገር ይፈርሳል፣ ተቋም አይጠነክርም። ይሄንን አንከተልም። እኩል እናገለግላለን። በእኩልነት አይን እንመለከታለን ስንል ተቋምንም እንደ ተቋምን የሚወክሉ ግለሰቦችንም እኩል እናገለግላለን።
በተለይ ተቋምን ስናነሳ ሃይማኖታዊ ተቋምን የወንጌላውያን አማኞችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካቶሊክን ሙስሊምን ሁሉንም እኩል የምናገለግልበት የአሰራር ስርዓት ነው ያለን። ይሄ ማለት ሰዎች አያጠፉም እያልኩ አይደለም። ሰዎች አያዛቡም እያልኩ አይደለም። ሐዋርያው እንዳነሳ ሰው መስራት ያስፈልጋል እንዳይዛባ። ሰዎች በራሳቸው ኢንተረስት ምክንያት፣ በራሳቸው ፍላጎት ምክንያት፣ በራሳቸው ጸባይ ምክንያት ያጠፋሉ። ሲያጠፉ ግን የመንግስት ፍላጎት አድርጎ መረዳት አይገባም። መንግስት እንዲዛባ አይፈልግም። በእኩልነት ሁሉንም ማገልገል ይገባል። እዚህ ፊታቸው የተቀመጠን እንኳን አባልነታችን ወይንም ደግሞ የምንከተለው የተለያየ ቤተ እምነት ነው ለማምለክ ምን ሄደው ግን ለምንቀርበው የምናዳላ ከሆነና የማንቀርበውን ደግሞ በትክክል ማናገለግል ከሆነ አጽያት አይሆንም እንዴ? አጽያት ነው በእግዚአብሔር። በእኛም በመንግስት ቤት አገልግሎት እኩል የምንልበት ዋናው የምንመራበት ህግ አለን ነው። ኢትዮጵያዊ የሆኑ የእምነት ተቋማትን እኩል እናያለን። የወንጌላውያን የተዛባውን ነገር እያያዛችሁ አንዳንዶች ሲከፋችሁ የበደልተኝነት ስሜት ሲሰማችሁ ስለምናዩ መንግስት እንደዛ ያምናል። የወንጌላውያን አማኞች ወይም ደግሞ ቤተክርስቲያኖች መሰረት ወንጌል ነው፣ ክርስቶስ ነው ብለን እናምናለን። ስለዚህ የምትሰብኩት ወንጌልን እስከሆነ ድረስ እናንተ ኢትዮጵያውያን እስከሆናችሁ ድረስ የተመሰረታችሁት ኢትዮጵያ ውስጥ እስከሆነ ድረስ በምን ሚዛን ነው የውጭ የምትሆኑት? በየትኛውስ መመዘኛ ነው መጤ ልትሆኑ የምትችሉት? እምነት ሁሉም ሀገር አለ። ኦርቶዶክስ ዓለም ላይ አለች፣ ሙስሊም ዓለም ላይ አለ፣ ወንጌላውያንም ዓለም ላይ አሉ። ይሄው ነው። ሌላው ሁሉንም ስናገለግል እንደየእሴቶቻችሁ ነው። ይሄ አድሎ አይደለም። እንደየእሴቶቻችሁ እንደየአስተምሮ ማለት ነው። እሴቶችን አስተምሮን የሚመረበትን ዶክትሪን እናከብራለን አገልግሎታችንን ስንሰጥ። ለምሳሌ ስርዓተ አምልኮ ለማድረግ የመንግስት የጋራ መገልገያ ቦታዎችን ስትጠይቁ፣ የመንግስትን ጥበቃ ስትፈልጉ፣ ሌሎች የማምለኪያም ሆነ በዓላትን ለማድረግ የሚደረጉ ስርዓቶች በሚኖሩበት ሰዓት ኦርቶዶክስን ስናገለግል እንደ ኦርቶዶክሳዊ ስርዓት እናገለግላቸዋለን፣ አገልግሎት እንሰጣለን። ሙስሊምን ስናገለግል እንደየ እሴቶቻቸው የሚያምኑበት እሴት እንዲጠበቅላቸው እናደርጋለን ማለት ነው። ኢቫንጀሊካልን ወንጌላውያንን ስናገለግል የወንጌላውያን እሴት ተጠብቆ በዓሉ እንዲደረግ ስርዓቱ እንዲፈጸም ጥበቃ እናደርጋለን፣ ከኛ የሚፈልገውን ድጋፍ እናደርጋለን። ይሄ ማለት ማዳላትም አይደለም፣ እምነት ውስጥ መግባትም አይደለም። ቅድም ከምትሉት ጋራ የትኛው ነው መስመሩ ከሚለው ጋራ የሚደበላለቅ ሳይሆን ግልጽ የሆነ አሰራር ያለው እንደሆነ እናንተ መብታችሁን ስትጠይቁ ይሄ ኮንፊደንስ እንዲሰማችሁ ነው። ሌላው በጋራ እንድንታገለው ይገባል። አዝማሚያው ቀድሞ ተነክቶበት በጋራ ካልታገልነው በስተቀር በቤተ እምነት ውስጥ እየገባ እየመጣ ያለው ምናያቸው ዝንባሌዎችና አዝማሚያዎች በጋራ ልንከላከላቸው የሚገባ ነው ብለን የለየናቸው አንዱ ሃይማኖታዊ አክራሪነት፣ ሃይማኖታዊ ሽፋን ያለው ጽንፈኝነት፣ ሃይማኖታዊ አክቲቪዝምነት። ይሄ በሃይማኖት ሽፋን የፖለቲካ ተግባር ሊሆን ይችላል፣ ግጭትን ለማባባስ ወይም ደግሞ ለመፍጠር ሊሆን ይችላል፣ ጥልን ክርክርን ለመፍጠር ሊሆን ይችላል፣ ክፍፍልን ለመፍጠር ሊሆን ይችላል። ለአንዱ ሃይማኖት የተለየ ቀናኢ በመምሰል ሌላው ሃይማኖት ላይ የሚደረጉ አላስፈላጊ የሆኑ አክቲቪዝም ወይም ደግሞ ሃይማኖታዊ ሽፋን ያደረጉ ተግባራትና ዝንባሌዎች በጋራ እንታገላቸው። የተመሰረትንበት ዋናው ዓላማ መንፈሳዊው ስራ አድርጉ የሚለንን ካደረግን ምንም የሚያጣላ ነገር የለም። የሚበቃንን ሰጥቶናል እሱ። በአክቲቪዝም መንገድ መሄድ ተቋምን ያዳክማል፣ ጉልበተኞችን ይፈጥራል። ግለሰቦች ጉልበተኞች የሆኑና የተቋም አሰራር እየተጣሰ ተቋም እየተዳከመ ግለሰቦች እየፈረጠሙ ይሄዳሉ። አንዳንድ ችግሮች ሲያጋጥም ድምጽ የሆኑ የሚመስሉ
ለአንድ እምነት ወይም ደግሞ ተቋም የወገኑ የሚመስሉ ብቅ ብቅ ሲሉ ሲታገሉ ወይም ደግሞ ሲጽፉ ሲያጫጩ ስታዩ ግድ የለም። በሱ መንገድ የሚከበር መብት የለም። ተው፣ አካሄዳችን ይሄ አይደለም፣ የተመሰረትንበት ዓላማ ይሄ አይደለም፣ የኛ እምነት ይሄ አይደለም ለማለት ደፋሮች መሆን ያስፈልጋል። ማስቆምም ይገባል። ተቋም አሰራሩ ችግር እንኳን ቢኖርበት ተቋማዊ አሰራር መጠበቅ መልካም ነው። አንዳንድ ጸጾች ቢኖሩም እንኳን ተቋምን እያዩ እሱን እያረሙ ተቋምን ማጠናከር ነው ተገቢ የሚሆነው። ስለዚህ ሃይማኖታዊ አክቲቪዝም ጉልበተኞችን ከፍ ከፍ የሚያደርግ ድምጽ ለማሰማት ነው የሚሉ ሽፋኖችን በመከተል ከሌሎችም ጋራ ለማጋጨት እንዲሁም ደግሞ የቤተ እምነቱ አሰራር እንዳይጠበቅ የሚያደርጉትን በጋራ መከላከል ያስፈልጋል። መንግስትም ላይ ሀገርም ላይ ጉዳትን ያመጣል። አሁን ዓለምን እንዴት እየናጠ እንደሆነ ታውቃላችሁ። ጥቂቶች የሚሰሙበት የብዙሃን ድምጽ ደግሞ የሚታፈንበት ሁኔታ እዛም እዚህም እያየን ነው። ሀገራችን ላይ እጅ ለእጅ ተያይዘን ይሄንን ካልታገልን ጉዳቱ የሁላችንም ነውና መታገል ያስፈልጋል፣ መከላከልም ያስፈልጋል። የጋራ ስራችን ነው እንላለን። ሁላችንም በየአካባቢያችንና በዙሪያችን ያለውን መከላከል የምንችለውን ካልተከላከል ስፍራ አይኖረው። አንዱ ጋር ጠበቅ ያለ አሰራር ሲኖር ሌላው ጋር ሸሽቶ የሚገባበት መሸሸጋ አያገኝም ማለት ነው። ይህንን መርህ መሰረት አድርገን ስናገለግላችሁ ያጋጠሙን ችግሮች ደግሞ በሂደት አሉ። አንደኛ እናንተም እንዳነሳችሁት እዛም እዚህም ባልሆነ መንገድ ይገነዘቡናል ያላችሁት አዎ አለ። የተዛባ ስር የሰደደ የሐሰት ትርክትም አለ፣ ባልተገባ መንገድ መረዳትም አለ። ግን ደግሞ እየተሻሻለ የመጣው ማየት መልካም ነው። በተሳሳተ መንገድ ሲሰማ የቆየ በአንድ ጊዜ ንቅል አይልም፣ ሂደት ይጠይቃል። ሁለተኛ የመበታተን በእርግጥ አሁን ካውንስሉ ከተቋቋመ በኋላ ሰብሰብ የማለት ሁኔታው ጥሩ ነው። መበታተን፣ መከፋፈል በዚህ መንገድ የሚታዩትን ጉዳዮች ብታዩት ነው የሚሻለው። አሁንም ብታዩት ጥሩ ነው። ጠንካራ ተቋም ነው የምንፈልገው እኛ። ጠንካራ የወንጌላውያን እምነት ተቋማት ነው የምንፈልገው። የተበታተኑ አይደሉም። አንድነት ኃይል ነው ይሉ የለ ሲተርቱ። መበታተን ምን ይጠቅማል? ለወንጌል ከሆነ የሚበታትን አይመስለኝም፣ እሱ የሚያሰባስብ እንጂ። እኛም አገልግሎታችን ተደራሽ እንዲሆን ሰብሰብ በማለታችሁ ነው የሚያስፈልገው። ባለፉት ስርዓቶች ውስጥ የእምነት ተቋማትን መከፋፈል፣ መበታተን ነበረ መንግስት የሚከተለው ውስጥ አሰራር እንደምታውቁት። አሁን ደግሞ ሰብሰብ ብላችሁ ጠንከር ብላችሁ ቆሙ ነው እያልን ያለ ነው። ሌላኛው ፉክክር ነው። ፉክክር በአጠቃላይ በእምነት ተቋማቶች መካከል አለ፣ አንክደው። ከሌሎች እምነቶች ጋራም በዚሁ ደረጃ ተወያይተናል። ትብብር ነው ለኢትዮጵያ የሚጠቅማት። መተባበር የምንችልበት 1001 አጀንዳዎችና ምክንያቶች አሉን። የሚያለያዩን ጥቂት ናቸው። አስተምሮ ላይ ሊሆን ይችላል የሚያለያይ በጣም ጥቂት አለ። የሚያለያየውን ማክበር፣ የልዩነት ቦታውን በክብር መተው፣ ማናምንበትን ፓርት በክብር ለሚያምኑበት እንተዋለን። ነገር ግን ትብብር ደግሞ ያስፈልጋል። የአንድ ሀገር ዜጎች ነን፣ ኢትዮጵያውያን ነን። ኢትዮጵያን ለማበልጸግ ኢትዮጵያን ለመገንባት ትላንትና ዋጋ ከፍለናል በጋራ። ዛሬም ኢትዮጵያ የሁላችንንም የተደመረ አቅምና ኃይል ትፈልጋለች። በልማት በጋራ መስራት ይቻላል። ልክ በበዓላት ጊዜ አንዳንድ ጊዜ እንደሚደረገው በጽዳት በተለያዩ በአረንጓዴ ልማት በጋራ ትብብር ሲደረግ እናያለን። እሰየው ጥሩ። ግን አሁንም 1001 ርዕሶች አሉ ልንተባበርባቸው የምንችል ሰላምንም ጨምሮ ማለት ነው። ትውልድ ቀረጻ ላይ አሁን ትውልድ በስነ ምግባር የታነጸ እንዲሆን፣ ሰነፍ እንዳይሆን፣ ሌት ተቀን የሚሰራ ጠንካራ የሰለጠነ እውቀት ያለው ትውልድ እንዲሆን አብሮ መስራት ለምን አይቻልም? ጥሩ እውቀት ኢትዮጵያ ካቶሊክ ጋር ካለ ቁጭ ብላችሁ ወጣቶቻችሁን አሰባስባችሁ እንድታሰለጥን ማድረግ ይጎዳል፣ ይጠቅማል። ኦርቶዶክስ ጋር ካለ ለስራ የሚያበረታታ አዳዲስ እውቀቶችና ቴክኖሎጂዎችን ማስተዋወቅ የሚችል ካለ እሰየው። ሙሉ ወንጌል ጋር ካለ ቀጥሉበት። መካነ ኢየሱስ ጋር ካለ እያላችሁ እንደዛ
በጋራ የምንሰራባቸው እቺን አንድ ምሳሌ ነው የጠቀስኩት እኔ። ብዙ እውቀቶች የተለያዩ ቦታዎች ላይ አሉ። ሰብሰብ አድርገን ብንጠቀማቸው ሀገርን እንገነባለን። ዓለም ላይ ያሳፈረንን ድህነት ያሸማቀቀንን ለመቅረፍ እጅ ለእጅ መያያዝ ያስፈልጋል። ይሄ የትኛው አስተምሮ ነው የሚከለክለን? የትኛው ወንጌል ነው ይሄንን የሚከለክለን? እዚያው ትጋት ለጸሎትም ለመልጃም ያስፈልጋል እንዴ? ዲቮሽን ያስፈልጋል፣ ለስራ ያስፈልጋል። ጳውሎስ ምንድነው ያለው? ሊሰራ የማይወድ አይብላ። ትውልዱን ይሄ